የሰው ልጅ ምንም አይነት ችግር መስማት አይፈልግም። ታዲያ ለምንድን ነው በድህነት በሰላም እጦትና በችግር የሚኖረው? ተቃራኒ ስላለ። ግልጽ ነው አይደለ? ተቃራኒ ስላለ። ቀደም እንደነገርኳችሁ ሰንበዲ ሲያበራ አንዱ ስለሚያጠፋ፣ አንዱ ሲያለማ አንዱ ስለሚያል፣ አንዱ ሲነሳ አንዱ ስለሚያስቀምጥ፣ አንዱ ሲገነባ አንዱ ስለሚያፈርስ። ለምን ከተባለ የሀሳብ ልዩነት ስላለ። በጣም ጥሩ። ቆይ ለመሆኑ የሀሳብ ልዩነት ቢኖር የሁሉም ሰው ሀሳብ ማድረግ መገንባትና መፋቀር ከሆነ ያንን መጣላትን ወይ መደየትን ወይ ማፍረስ የሚባለውን ሀሳብ ከየት አመጡት? ለምን አመጡት? እንዴት አመጡት? ያውላችሁ እዚህ ጋር ምንጊዜም ስትነሱ ማለት ነው ዓለም ተቃራኒ እንደሆነች ከገባችሁ፣ አፍራሾች እንዳሉ ከገባችሁ፣ የመጀመሪያው አፍራሾች የማያፈርሱት ግንብ ነው የምገነቡት።